1% ያህል ስለ አስደናቂ ጥቅሞቹ ያልተወራለት በጥንት የባህል ሕክምና ውስብስብና ጠንካራ ህመሞች የሚፈወሱበት በተለይ የልብ ችግር ያለባቸው ሊያውቁት የሚገባ በዓለማችን ላይ በከፍተኛ ፍጥነት ተጠቃሚዎቹ እየጨመሩ የመጣ በጣም ከፍተኛ ምርምርና ጥናት እየተደረገበት ያለው የእርድ ሻይ ለምን ዝነኛ ሆነ? በዚህ ቪዲዮ ስለ 6 ዋና ጥቅሞቹና 5 አደገኛ ጉዳቶች በዝርዝር እናያለን። እንዲሁም ምን ያህል መጠጣት እንዳለበት ወይም በጠኑ ምን ያህል መሆን እንዳለበት እና እንዴት እንደምናዘጋጀው ቀለል ባለ መልኩ አሳያችኋለሁ። እንኳን ወደ ኢፋ አፍሪ ተፈጥሯዊ ህይወት በደና ተመለሱ። ዛሬም እንደተለመደው በአዲስና ጠቃሚ መረጃ መጥቻለሁ። ቪዲዮን ላይክ በማድረግ ይጀምሩ። ስለ ጤናና የአኗኗር ዘይቤ ግድ ካሎት ቀለል ባለና ባልተወሳሰበ መልኩ በዚህ ቻናል ይቀርብሎታል። ስለዚህ የሰብስክራይብ በተኑን በመጫን አጋር ይሁኑ እንላለሁ። ሁሌም እንደተለመደው የማይተገበር ዕውቀት ከንቱ ነውና ለመተግበር ራሱን ያበርቱላለሁ። ቀጥታ ወደ ቪዲዮ ስገባ ተርመሪክ ወይም እርድ ሳይንሳዊ ስሙ ኩርኩማ ሎንጋ የሚባል የዝንጅብል ቤተሰብ አባል ነው። በደቡብ እስያ በተለይም በህንድ ለብዙ ሺህ ዓመታት ሲያድግ ቆይቷል። በባህላዊ ሕክምና ውስጥ ከ4000 ዓመት በላይ ጥቅም ላይ የዋለ ተክል ነው። በዛሬው ጊዜ ደግሞ ከ26900 በላይ የሳይንስ ጥናቶች ስለ እርድ ተደርጓል። ከፍተኛ ጥናትና ምርምር ተደርጎበታል። ዋናው ንጥረ ነገር ከርከሚን ይባላል። የእርድ ውስጥ ያለው ንጥረ ነገር ያም ነው ቢጫ ከለር እንዲኖረው ያደረገው እና የተለያዩ ጥቅሞች ስለ እርድ የምንሰማቸው ከዚህ በታች የምንሰማቸውን ጥቅሞች እንዲይዝ ያደረገው ከርከሚን የሚባል ንጥረ ነገሩ ነው ማለት ነው። ይህ ንጥረ ነገር በጣም ወሳኝ ቢሆንም አንድ ችግር ግን አለው። በሰውነታችን ላይ ቶሎ የመዋሃድ ወይም ለመዋሃድ ይቸግረዋል ማለት ነውና ይህን ነገር ደግሞ እንዴት ብንጠቀመው ነው በሰውነታችን ላይ ቶሎ የሚዋሃደው የሚለውን ነገር ወደ መጨረሻው ቪዲዮ ላይ በደንብ አሳያችኋለሁ። አሁን በቀጥታ ወደ 6 ወሳኝ ጥቅሞቹ እንገባለን። በመጀመሪያ የምናገኘው ጸረ ብግነት ነው። አንቲ ኢንፍላማቶሪ ከርከሚን በጣም ጠንካራ ጸረ ብግነት ባህሪ ያለው ይሄ እነዚህ ስር የሰደደ ብግነት ክሮኒክ ኢንፍላሜሽን ለብዙ በሽታዎች መንስኤ የሆነ እንደ ልብ በሽታ፣ የስኳር፣ የካንሰር በሽታ በጣም ትልቅ ጥቅም ነው ያለው። እነዚህ ብግነቶችን ለመቀነስ ይረዳናል ማለት ነው። በሁለተኛ ደረጃ አንቲኦክሲዳንት ነው። እርድ ነፃ ራዲካሎችን የሚያጠፉ አንቲኦክሲዳንቶችን ይዟል በውስጡ ማለት ነው። እነዚህ ፍሪ ራዲካልስ የምንላቸው ሴሎቻችንን የሚጎዱ እርጅናን የሚያፋጥኑብን ናቸው እና እነሱን ፋይት የሚያደርጉልን አንቲኦክሲዳንት ባህሪ አለው ማለት ነው። ስለዚህ ሴሎቻችንን ያግዝልናል ወይም ይከላከልልናል ማለት ነው። በሶስተኛ ደረጃ የመገጣጠሚያ ችግር የመገጣጠሚያ ችግር ላለባቸው ለመገጣጠሚያ ጤና በጣም ትልቅ ጥቅም ነው ያለው። ጥናቶች እንደሚያሳዩት እርድ የመገጣጠሚያ ህመም ላይ ከፍተኛ የሆነ ጥቅም እንዳለው ነው። በአራተኛ ደረጃ የምግብ መፈጨትን ያግዛል። በደንብ አድርጎ የምግብ መፈጨትን ያግዝልናል። እርድ ሐሞት በጥራትና በብዛት እንዲመረት ያበረታታል። ያም ደግሞ ስብን ለማቃጠል ትልቅ ሚናውን ይጫወታል ማለት ነው። እንዲሁም እንደ ኢንፍላማቶሪ ቦል ዲዚዝ አይቢዲ የምንለው የምግብ መፈጨት ችግር ጋር የተገናኙትን ለማስተካከል ትልቅ ጥቅም አለው ማለት ነው። በአምስተኛ ደረጃ በሽታ የመከላከል አቅም ነው። ብዙ እዚህ ቪዲዮ ላይ የምሰራቸው የእነዚህ ኸርባል ቲዎች ትልቁ ጥቅማቸው አስቀድሞ በሽታን የመከላከል አቅማችንን የመጨመር ነው። በሽታው ከመምጣቱ በፊት እንድንከላከለው ትልቅ ጥቅም ይሰጡናል ማለት ነው እና ሰውነታችን ኢንፌክሽኖችን እንዲዋጋ ወይም ለመዋጋት ያግዙታል። የተዋጊ ኃይልን ይጨምሩለታል ማለት ነው። በስድስተኛ ደረጃ የምናየው ከልብ ጤና ጋር የተገናኘ ነው። እርድ የደም ቧንቧዎችን ጤና ይደግፋል እና የደም ፍሰትን ያሻሽልልናል ማለት ነው። ጸረ ብግነትና አንቲኦክሲዳንት ባህሪዎቹ የልብና የደም ስር የካርዲዮቫስኩላር በሽታዎችን አደጋን ለመቀነስ ያግዛል ማለት። በመቀጠል በጣም ወሳኝ ወደሆነው አስፈላጊ ወደሆነው ክፍል እንሄዳለን። እርድ ተፈጥሯዊ ቢሆንም ሁሌምና ለሁሉም ይሆናል ማለት ግን አይደለም። ምንም ተፈጥሯዊ ቢሆንም በጣም ብዙ ጥቅሞቹን ብናወራም ለሁሉምና ሁሌም ይሆናል ደግሞ ማለት አይደለም እና የወሳኝ ክፍል ነው። በደንብ አድርጋችሁ አዳምጡን። የእርድ ሻይ ጉዳቶችን እና በጥንቃቄ መጠቀም ያለባቸውን ሰዎች በደንብ እናያለን። የሚያስከትለውን ጉዳት እና ያን ነገር እንዴት ነው የምንቀንሰው የሚለውን አሳያችኋለሁ። አንደኛ የጨጓራ ችግር ነው። ብዙ ሰዎች እርድን ሲጠቀሙ የሆድ ህመም፣ ማቅለሽለሽ፣ እነዚህ ተቅማጥ ያጋጥማቸዋል። ስለዚህ ከምግብ ጋር ብንጠቀመው ይሄን ችግር ይቀንስልናል ማለት ነው። ከምግብ ጋር አንድ ላይ ብንጠቀመው ይሄን የጨጓራን ችግር ወይም የጨጓራ ህመምን ማስታገስ እንችላለን ማለት ነው፣ ወይም ያን ህመሙን መቀነስ እንችላለን። በሁለተኛ ደረጃ የደም መፍሰስ አደጋ፣ እርድ የደም መሳሳትን ይቀንሳል ማለት ነው። በሶስተኛ ደረጃ የጉበት ጉዳት፣ ይህ በጣም አደገኛ የሆነው ፓርቱ የእርድ ሻይ የጉበት ጉዳትን
ሊያስከትል ይችላል ማለት ነው። በከፍተኛ መጠን መውሰድ ምንም ነገር ያው ከመጠን በላይ ሲወሰድ ከባድ ነው፣ ግን እርድን ከመጠን በላይ መውሰድ የጉበት ጉዳትን ሊያስከትል ይችላል። ከቅርብ ዓመታት ወዲህ ከእርድ ጋር የተያያዘው የጉበት ጉዳተኞች ሪፖርት እየጨመረ ነው። ጉዳቱ ከ3 ሳምንት እስከ 4 ወራት ውስጥ ሊታይ ይችላል ማለት ነው። በደንብ አድርገን ማስተዋል አለብን ማለት ነው። በአንዴም ላይሆን ይችላል። ጉዳቶቹን በምንጠቀምባቸው በእነዚህ ሳምንታት እና እስከ 4 ወር ባለው ውስጥ ጉዳቱን መመልከት ይቻላል። የጉዳቱ አይነቶች ወይም ምልክቶች ደግሞ የሆድ ህመም ነው። ጥቁር ሽንት፣ የቆዳ ወይም የአይናችን ነጩ ፓርት እሱ ከለሩን መቀየርም፣ እንደዚህ አይነት ነገር ካስተዋላችሁ በፍጥነት የጤና ባለሙያ ማማከር የግድ ነው ማለት ነው። አራተኛ የኩላሊት ጉዳት ነው። እርድ ኦክሳሌትን ይዟል። ይህም የኩላሊት ጠጠር አደጋን ይጨምራል። የኩላሊት ጠጠር ከዚህ በፊት እንደዚህ ታሪኩ ካለባችሁ የኩላሊት ጠጠር ጋር የተገናኘ ነገር ካለባችሁ በጥንቃቄ መጠቀም አለባችሁ ማለት ነው። አምስተኛ የዝቅተኛ የደም ስኳር ነው። እዚህ ጋር የስኳር ህመምተኞች የስኳር መድኃኒት የሚወስዱ እርድን አንድ ላይ ሲጨምሩ የደም ስኳራቸው በጣም ሊቀንስ ይችላልና በጥንቃቄ እነሱን መጠቀም አለባቸው፣ የደም ስኳር መቀነስ እንዳይገጥማቸው ማለት ነው። የእርድ ሻይ ከመጠን በላይ ስንጠቀመው የሚያስከትለውን ጉዳቶች ነው ያየነው። አሁን ደግሞ እነማን መጠቀም የለባቸውም የሚለውን ደግሞ ወይም ሐኪማቸውን ማማከር አለባቸው የሚለውን ነው የምናየው። ከዚህ በፊት ያየነው ከመጠን በላይ ስንወስድ ወይም ደግሞ ሊያስከትል የሚችሉ ልናያቸው የምንችላቸውን የጤና ጉዳቶች ነው የተናገርኩት። አሁን ደግሞ እነማን መጠጣት የለባቸው የሚለውን ነው የምናየው። አንደኛ እርጉዝና ጡት የሚያጠቡ ሴቶች ናቸው። ሁለተኛ የሆድ ቁስለት ያለባቸው፣ ሶስተኛ የኩላሊት ጠጠር ታሪክ ያላቸው ሰዎች ናቸው። እነዚህ እርድን ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። በመቀጠል በቀን ውስጥ ምን ያህል መጠቀም የሚለውን ዋናውን ፓርት እናያለን ማለት ነው። በቀን ውስጥ ምን ያህል የእርድ ሻይ ወይም እርድ መጠቀም አለብን የሚለውን እናያለን። አብዛኛው ወይም ለአብዛኛው ሰው ከአንድ ኩባያ ወይም ደግሞ 2 ኩባያ ቢጠቀም ኖርማል ነው ማለት ነው። ያም ማለት ከ3 ግራም ወይም 1 ሻይ ማንኪያ እንደማለት ነው። 8 ግራም በላይ ከሆነ እነዛ መጀመሪያ ላይ ዘረዘርናቸውን ጉዳቶች እንዳለ ሊያስከትል ይችላል። ከዛ የበለጠም ከባድ የሆነ የጤና ችግር ሊያስከትልብን ይችላል ማለት ነው። እርድን ሲጀምሩ በትንሹ ይጀምሩ። የሰውነታችሁን ግብረ መልስ እየተከታተላችሁ ደግሞ ተጠቀሙ። የእርድ ሻይን እንዴት እናዘጋጅ? እስቲ አሁን ደግሞ የእርድ ሻይን አዘገጃጀት አሳያችኋለሁ። ምን ምን ግብአቶች ያስፈልጉናል የሚለውን ነገር እነግራችኋለሁ። አንደኛ 3 ግራም ልክ እንዳልኳችሁ 3 ግራም ወይም 1 የሻይ ማንኪያ እርድ የእርድ ዱቄት ወይም ደግሞ ትኩስ የሆነ እርዱም ሊሆን ይችላል ማለት ነው። ሁለተኛ 1 የኩባያ ውሃ። ሶስተኛ ቁንደ በርበሬ፣ አነስተኛ መጠን ያላት ቁንደ በርበሬ፣ ማር ወይም የሎሚ ጭማቂ ነው የምናዘጋጀው። በመጀመሪያ 1 ኩባያ ውሃውን እንጨምራለን። ከዛን እርዱን እናደርግበታለን። ለዘብ ያለ እሳት ነው የምንጠቀመው። ሁሌ የኸርባል ቲ በምናፈላበት ወቅት ለዘብ ያለ እሳት መጠቀም በደንብ አድርጎ ውስጡ ያለውን ንጥረ ነገር እንዲያወጣልን ስለሚረዳ ለዘብ ባለ እሳት መጠቀሙ አሪፍ ነው። ከዛም ቁንደ በርበሬውን እናደርግበታለን። ከ5 እስከ 10 ደቂቃ እናፈለዋለን። ከዛም በጥሩ ወንፊት እናጠለዋለን። ከዛም ለጣዕም ያህል ወይ ማር ወይ ደግሞ የሎሚ ጭማቂውን እናደርግበታለን። አሁን እዚህ ጋር ወሳኝ ጥያቄ እንደምትጠይቁ አልጠራጠርም። ለምንድነው ቁንደ በርበሬውን የምንጠቀመው የሚለውን ጥያቄ እንደሚኖራችሁ እርግጠኛ ነኝ። መጀመሪያ ላይ ቪዲዮን ስጀምር እንዴት አድርገን ነው የከርከሚንን የሰውነታችን ጋር የመዋሃድ ችግር የምንፈታው ወይም ደግሞ ቶሎ እንዲዋሃድ የምናደርገው የሚለውን ነገር እመልስላችኋለሁ ብያችሁ ነበረ። እዚህ ጋር ነው ወሳኙ ሚስጥር ያለው ማለት ነው። ቁንደ በርበሬ በውስጡ ፔፐሪን የሚባል ንጥረ ነገር አለ ማለት ነው። ያ ማለት ከርከሚን በሰውነታችን ላይ ቶሎ እንዲዋሃድ ያግዘዋል፣ ይረዳዋል ማለት ነው። ስለዚህ ነው ቁንደ በርበሬውን የምንጠቀመው። እዚህ ጋር አንድ ሌላ ሚስጥር ስጨምርላችሁ ከርከሚንን ከስብ ከሆኑ ነገሮች ጋር ስንጠቀመው በጣም አሪፍ ነው። ቶሎ የሆነ ከሰውነታችን ጋር የመዋሃድ ባህሪ ያሳያል፣ ወይም ደግሞ በስብ ቶሎ የመሟሟት ባህሪ ስላለው ማለት ነው። ስለዚህ ከወተት ጋር ብንጠቀመው የኮኮናት ዘይት ከዛ ጋር ብንጠቀመው ቶሎ የመሟሟት ባህሪ ስለሚያሳይ ለአጠቃቀም ምቹ ነው ማለት ነው። በመጨረሻም የእርድ ሻይ እጅግ በጣም ወሳኝ የሆነ መጠጥ ነው። ትልቅ ጥቅም ነው ያለው። ነገር ግን በአግባቡና በተመጠነ መልኩ የጤናችን ሁኔታ እየተከታተልን እስከወሰድነው ድረስ ነውና ማለት ነው ትልቅ ጥቅም ልናገኝበት የምንችለው። መጠኑን ያለፈ ነገር ሁሌም አደጋ ሊያስከትል ይችላል። በዛሬው ቪዲዮ ጠቃሚ መረጃ ስለ እርድ እንዳገኛችሁ ተስፋ አደርጋለሁ። ጥሩ ግንዛቤም እንዳገኛችሁ ተስፋ አደርጋለሁ። መረጃውን ያው ከወደዳችሁት ከተስማማችሁ ጥሩ ነው ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዳግም እንድንገናኝ ደግሞ ሰብስክራይብ ማድረጉን እንዳይረሱ። የደውል ምልክቷንም ከታች ይጫኑ። ዳግም በጤና ያገናኘን። ምችት ይበላችሁ።